በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የለንደን ደብረጽዮን ቅድስት ማርያም ቤተክርስቲያን የአስተዳደር ችግር አለ በሚሉ ግለሰቦችና የለም ችግሩ ያለው ካምፓኒያዊ ይዘት ባለው ረቂቅ ደንብ ቁጥር 3 ነው በሚሉት የተጀመረ ቢሆንም ባሳለፍነው አንድ ዓመት ውስጥ እንደተመለከትነው ችግሩ ከረቂቅ ደንብ ቁጥር 3 በተጨማሪ ሌላ ድብቅ የሆነ ዓላማ የነበረው እንደነበር ያመለክታል። ይህ ለማለት ያስደፈረኝ በእነዚህ ጊዜያቶች ውስጥ የተነሱት ሐሳቦችና ክርስቲያናዊ ድርጊቶችን በተደጋጋሚ መታዘቤ ነው። እስቲ የዛሬ ዓመት በዚህ በታላቁ የአብይ ጾም ሰሞን ሰውና እግዚአብሔር በሚገናኝባት ጌታችንና መድኃኒታችን ኢየሱስ ክርስቶስ ሥጋውን ቆርሶ ደሙን አፍስሶ በገነባት በቅድስት ቤተክርስቲያን ውስጥ የአስተዳደር ችግር አለብን በሚሉት ግለሰቦች ከአምልኮትና ከሥርዓት ውጪ የሆነን ያልተገባን ነገር በታሪክ ታይቶም ተሰምቶም የማይታወቅ ታላቅ የሆነ በደል ሲፈጽሙ ከብዙ በጥቂቱ እንመልከት። ዛሬ እንደ አውሮፓውያን አቆጣጠር መጋቢት 10 በርዕሰ አድባራት ለንደን ደብረጽዮን ቤተክርስቲያን እንገኛለን። ወንድም እንግዲህ ዛሬ ያገኘው እዚህ ማርያም ደብረጽዮን ለንደን ቤተክርስቲያን ነው። እንደምታየው ብዙ ቤተክርስቲያን ውስጥ ይታያሉ ብለን ልንጠብቃቸው የማንችል ነገሮች እየታዩ ነው ያሉትና ለዚህ ሁሉ ነገር አንተ የምትለው መንስኤ ምንድነው? አመሰግናለሁ በቅድሚያ ይህንን እድል ስላገኘው እድሉ የመልካም ለመልካም ነገር ባይሆንም መቼስ የሰማኝን ለመግለጽ ያህል ነው። በቅድሚያ በዛሬው ዕለት እንዲህ በሚታየው ትዕይንት አፍሬያለሁ፣ አዝኛለሁ። የማፍረው በኢትዮጵያዊነታችን ነው። የኛ የኢትዮጵያዊነታችን መገለጫ ባህሪያችን ይህን አይነት ስላልነበረ የማዝነው ደግሞ የእምነት ቦታችን እንዲህ በመደፈሩ ነው። ዛሬ ያየነው ነገር እግዚአብሔርን የናቀ እምነታችንን የደፈረ የተዋህዶ እምነታችን የደፈረ ነው። ዛሬ ሁላችንም የመጣነው ሰንበት ነው። እኛና እግዚአብሔር ልንገናኝ
ከእግዚአብሔር ጋር የልባችን ልንነጋገር ልናመሰግን ነገ እንደሚታወቀው በክርስቲያኖች ሁሉ የአብይ ጾም መያዣ ነው ለዚህ ሱባኤ ደግሞ እንዲሆነን ልባችንን ለማንጻት ነው ግን መተን ልባችንን ያቆሸሽ ነው በጣም ያሳፍረው አይቼ ማላቀው ነገር ያው ቅዳሴ እንዳይቀደስ ሆኗል እጅግ ያሳዝናል የእግዚአብሔር ምስጋና ቀረበት የኛም በረከት ቀረብን ህፃናት ሀብተ መንፈስ ቅዱስን የእግዚአብሔር ልጅነትን ለማግኘት ቀናቸውን ቆጥረው ክርስትና ሊነሱ መተው ተመለሱ አንድ እግዚአብሔር ልጅነትን አጡ ሁለት ደግሞ በስጋ እነዚህ ወላጆቻቸው 40 ቀን ሞልቷቸዋል በቤታቸው ተዘጋጅተው ወዳጅ ዘመዶቻቸውን ጠርተው ይዘጋጁበትን ነገር ሁሉ አፈሩበት ይሄ ሁሉ ሲደማመር እጅግ የሚያሳዝንና የሚያሳፍር ቀን ነው ችግሩ በማንም ይፈጠር በማን ይሄ አይደለም ችግር ሊኖር ይችላል የችግር መፍቻው መንገዱ ግን እጅግ የሚያሳፍር ነው ይሄንን ፕሮግራም ይሄን የመሰለ ያለውን ትዕይንት ያየ ኢትዮጵያዊ ሁሉ በየቦታው ያፍርበታል ይሰማበታል ይሰማዋል ያዝናል ያለቅሳል በእውነት ያው እንዲጸልዩልን ነው አመነለው አዝኛለሁ አይኔ ሳይሆን ልቤ ደምቷል እዚህ አመጽና በደል ዋነኛ ተዋናይና አስተባባሪ የሆኑት አቶ ጌታቸው በእለቱ የፈጠሩትን በደል በዚህ መልክ ነበር የገለጹት የቤተክርስቲያኑ አባላት በመቆጣታቸው 10th of March 2013 ሊደረግ የነበረው ቅዳሴ ሊቋረጥ ችሏል ይህም በአባላቶች ቁጣ ምክንያት ነው በርግጥ በእለቱ በተፈጠረው ችግር የድምጽ ማጉያውን መጠቀም ስላልተቻለ ችግሩን ለማስረዳት አንዳንድ አባላት የድምጽ ማጉያ ተጠቅመው ነበር ይሄም እንደ ትልቅ ችግር ተደርጎ ሲወራ ቆይቷል ያመጹ ዋነኛ ተዋናይ እንዳሉት ማይክሮፎን ይዘው በቤተክርስቲያን ውስጥ እየጮሁ ስርዓተ ቅዳሴ ማስቆማቸው አንዳንድ ሰዎች በጣም ትልቅ ችግር እንደፈጠረን አድርገው ቀውጦታል ብለውናል ፍርዱን ለእናንተ ትቸዋለሁ በቤተክርስቲያን ውስጥ አይደለም በቅዳሴ ሰዓት በየትኛውም ጊዜ ቢሆን ድምጽን ከፍ አድርጎ መነጋገር ሆነ እንደፈለግነው መንቀሳቀስ የቤተክርስቲያን ህግ እንዳልሆነ ግን ያመጹ መሪ ሳልናገር አላልፍ በመጀመሪያ የኛ ዓላማችን ምንድነው ብዙ የተሳሳቱ መረጃዎች ይቀርባሉ ዓላማችን ቤተክርስቲያናችን በአባላት ውሳኔ በአባላት ፍላጎት እንድትተዳደርና እንድትመራ ማድረግ ሌላ ከዚህ የተለየ ዓላማ ምንም የለም በሌላ በኩል አቶ ጌታቸው የዚህ አመጽ እና ረብሻ ምክንያቱ በቤተክርስቲያን ውስጥ የህዝብ የበላይነት ለማምጣት ነው ሲሉም ይሰማሉ በእውኑ ይህ አይነት አመለካከት የኢትዮጵያ ኦርቶዶክስ እምነትና ስርዓት ነው ወይ ተብሎ ለተጠየቁት ጥያቄ ሁለት የቤተክርስቲያናችን ሊቃነ ጳጳሳት እንዲህ ነበር ያሉት የመመራን ቤተክርስቲያን ነው የመመራን ቤተክርስቲያን ማለት ደግሞ ፕሮቴስታንት ማለት ነው ስለዚህ እናንተ ይሄን ህግ ልትነኩት በስራ ልታውሉት አይገባቸውም በቃለ ዓዋዲና በሌላ ህግ መመራት አለባቸው ኦርቶዶክስ ቤተክርስቲያን በሲኖዶስ የምትመራው በብፁዓን አባቶች የበላይነት የምትመራው ተባብለን ነበረ ግን ይሄ የኦርቶዶክስ መንገድ አይደለም የፕሮቴስታንት መንገድ ነው ይሄ ምዕመናን ብቻ የሚወስኑበት ከሆነ ይሄ ኦርቶዶክሳዊ ነው አንድ በል ሁለተኛ ደግሞ በአስተዳደር በመንፈሳዊነት እንጂ ብዙአን አባቶች በአስተዳደር አይገቡም ሲኖዶስ አይገባ የሚለውም ይሄ ኦርቶዶክሳዊ ህግ ነው ፕሮቴስታንታዊ ህግ ነው እና ሲኖዶስ በአስተዳደር የማይገባ ከሆነ ምንድነው ማን የሚያዘው ምዕመናን እነማን በየትኛው ህግ በኦርቶዶክስ ቤተክርስቲያን በፍጹም የለም በመላው ዓለም ያለው ኦርቶዶክስ ያለ ህግ ያውግዙታል የፕሮቴስታንት ህግ እኮ ከብፁዓን አባቶቻችን ንግግር ለመረዳት እንደሞከርነው ይህ አይነት አመለካከት ክርስቲያናዊ የሆነና ከኢትዮጵያ ኦርቶዶክስ ተዋሕዶ እምነትና ስርዓት
ጭራሽ ወጣ ፕሮቴስታንታዊ አመለካከት ያለው ነው ብለውናል። ከላይ ለመግለጽ እንደሞከርነው የእነዚህ ግለሰቦች ችግር ያስተዳደር እንዳልሆነ አሁን ግልጽ ይሆነልን ይመስለኛል። ቤተክርስቲያናችን የማን እንደሆነች ያልተረዱት አቶ ጌታቸው ተከታዮቻቸውን ሰብስበው ይህንን ቤት ተወደደም ተጠላም የኛ ቤት ነው እያሉ በትምክህት የያዙት ትግል የሃይማኖት ትግል እንደሆነ በዚህ መልኩ ይገልጹታል። ተወደደም ተጠላም ይቺ ቤተክርስቲያን የኛ ቤተክርስቲያን ነች። ወደዱም ጠሉም ይቺን ቤተክርስቲያን የኛ መብት ዋን ወይ ወራና ይከበራል። ይሄንን ለማስከበር ደግሞ ህጉን ተከትለን እናደርገዋለን። ለአንድ ቀን ለዛሬ ተሳክቶላቸው ገብተዋል። ያደረጉትን አድርገው ወጡ። ጸሎትም ሆነ ጸሎት፣ የደስታ ጭፈራም ሆነ ጭፈራ ያደረጉትን አድርገው ወጡ። ግን እኛ ትግላችን የጀመርነው የእውነት ትግል የጀመርነው የሃይማኖት ትግል ይቀጥላል። ይሄ ፓርት ኦፍ ኢት ነው። ዛሬ የተደረገው ነገር እንደዚህ በሰላም እንደዚህ ተሰብስበን የምናሳየው ነገር ይሄ ፓርት ኦፍ ዘ ስትራግል። ፖሊሶቹም ቢሆኑ አይታቸዋል ስንት ፖሊስ ተዘጋጅተው እንደመጣ። ረባሾች ናቸው። እንዳውም ከኛ ሳይድ 5 አስሮ ነበር እስከ 25 እናሳስራለን እስከ ማለት ረባሾች ናቸው፣ ይረብሻሉ፣ ይበጠብጣሉ ተብለው ሳይጠሩ ወደ 5 ቫን ፖሊሶች ነበር የመጡት። ግን እኛ ረባሾች አይደለም፣ እኛ በጥባጮች አይደለም። እኛ ግን ሃይማኖታችንን መብታችንን ለማስከበር ህጉን ተከትለን አስፈላጊውን ሁሉ እናደርጋለን። ስለዚህ ዛሬም እንደዚህ ችለን እንደዚህ መቀመጣችንም that is part of that struggle። ተወደደም ተጠላም ሌላኛው የዚህ ያመጽና የረብሻ ዋነኛ አስተባባሪና ተዋናይ የሆኑት አቶ ዘላለም ተሰማ የተባሉት ግለሰብ በተለያዩ የፖለቲካ የሰልፍ መምራት ልምዳቸውን በመጠቀም ዛሬም በቅድስት ቤተክርስቲያናችን ላይ ገብተው በማናለብኝነት ካህናት አባቶቻችንንና ምዕመናኑን ሲሳደቡና ሲዘልፉ ድብቅ የሆነውንም የፖለቲካ ዓላማቸውን በቤተክርስቲያን ስም ለማስፈጸም ሲጣጣሩ እንመልከት። ልቡ የተዘጋ ውሸታም ካህን ሁሉ በር ከፍቻለሁ ሊል አይችልም። ልቡ በክፋትና በውሸት የተሞላ ካህን ሁሉ በር ከፍቻለሁ ቤተክርስቲያን ክፍት ነው ብሎ እኛን አይናችሁን ጨፍኑ ላሞኛችሁ ሊል አይችልም። ሌላው ደግሞ እንደምታውቁት የዚች ቤተክርስቲያን የመዘጋትና የመከፈት ጉዳይ እያደር ግልጽ ሆኖ የወጣው ነገር ለሰብአዊ መብት፣ ለነጻነት፣ ለፍትህ፣ ለሃይማኖትና ለሀገር በሚታገሉ ወገኖች መካከልና ለሆዳቸው አድረው አገራቸውን፣ ነጻነታቸውን፣ ፍትሃቸውን የትውልድ እንኳን ሄዳቸውን አሽከንጥረው ለጣሉ ሆዳሞች መካከል ያለ ትግል ሆኗል። ይችን ቤተክርስቲያን የማዳን ስራ የአንድ ቀን ስራ የአንድ ሳምንት ስራ አይደለም። እንዳልኳችሁ የነጻነት የፍትህ የሀገር ጉዳይ በመሆኑ እንደ ክርስትና ሁሉ የቀራንዮ ጉዞ ነው። ብዙ ድካም አለው፣ ብዙ ጊዜ ይፈጃል። ስለዚህ ጎበዝ አገሬን፣ ሃይማኖቴን፣ ነጻነቴን፣ ፍትሄን ተነጥቄያለሁ የምትል ህዝብ ሁሉ እቺን ቤተክርስቲያን የሱ ምልክት በመሆኗ እቺን ቤተክርስቲያን ለማዳን በጸሎት በጉልበት ባላህ አቅም ሁሉ እዚህ ቦታ ተገኝተ ካልተከላከልክ በስተቀር እኔ ለነጻነት ቆሜያለሁ ብሎ ማውራት ትርጉም የለውም። ካሁን በኋላ ምንም ትርጉም የለውም። ዛሬ አይተናቸው የማናቃቸው እዚህም ቤተክርስቲያን መጥቶ በቺን ቤተክርስቲያን መቆርቆር አይደለም ደጃፏን ረግጠው የማያውቁ ሰዎች ከአንድ ዘር ዙሪያ የተሰባሰቡ ነጠላ ለብሰው ተጠራርተው ከየማህበሩ ኑና አጨምጭሙ ተብለው እዚህ ውስጥ ይገኛሉ። ምናልባት መረጃውን በቅርቡ ይዘንላችሁ እንወጣለን።
እንግዲህ መካከል መሪያቸው ወይ ማስተዳደሪያቸው ይመስለኛል የመረጡት ቀሲስ ብርሃኑን ነው ተባለ። በእርግጥም እርሳቸው ናቸው ቀጠሮ ያዙልን። ድምጻችንን ሰምተው ቀጠሮ ተያዘ። ቀጠሮ ሲያዝ ማስታወሻ የሚይዝ ሁለት ሰዎች እንይዛለን፣ 5 ሆነን እንመጣለን ብለናቸው እሺ ብለው በተነጋገርነው መሰረት ሄድን። አንድ ትልቅ ሆቴል ነው ማሪዮት ሆቴል። እዚያ ሄድን። ከምሽቱ እንግዲህ ወደ 1 ሰዓት ይሁን እንደዚህ ሆኗል። እዚያ ስንሄድ አይ እነዚህ ለምን መጡ? እነዚህን አንቀበልም፣ ምን ነጋገረው ከእናንተ ጋር ነው አሉ። እኛ እኮ ጠይቀን አስፈቅደን ነው የመጣነው፣ ለምን ትከለክሏቸዋላችሁ? ማስታወሻ የሚይዝ ከሌለ እኛ እኮ ሽማግሌዎች ነን፣ ለምን ታደርጋላችሁ? እናንተም ብለን ስንመጣ አልናቸው። አይቻልም፣ እነሱ ይውጡ አሉ፣ አስወጣቸው። ይሁን ነገሩ ከሚደናቀፍ እኛው ገብተን እንነጋገራልና ገባን። 5 ሰዓት ያህል ነው የተወያየነው። ታዲያ አሁን የተወያየንበትን በምን እናገኘዋለን ብለን ምንላቸው እኛ ይሄን የተቀዳውን ገልብጠን እንሰጣችኋለን ማለት የቀረጹትን ይሆናል። ገና ስንጀምር የምናነጋግራችሁ በአባትነታችሁ በሊቀ ጵጵስናችሁ እንጂ በሲኖዶስ አባልነታችሁ አይደለም አሉ አንደኛው። እኔ በጣም ተሰማኝ። የተላከነው ከሲኖዶስ ነው። ሲኖዶስን የሚያውቁ ከሆነ እነዚህ ሰዎች እነማን ናቸው የሚል ጥርጥር አደረብኝ ወዲያው። ለምን እንዲዳር ለነገሩ በአባትነታችን ማነጋገራችሁ አይከፋንም፣ ደግሞ በጣም ደስ የሚለን የበሲኖዶስ አባልነታችን ብታነጋገሩን ነበር ብዬ እኔ መለስኩኝ። ብፁዕ አባታችንም ሰፊ ንግግር አድርገዋል። እስከ 5 ሰዓት ተወያይተናል። ይህንን በሲኖዶስ አባልነታችን ለማነጋገር ፈቃደኛ ባለመሆናቸው የቤተክርስቲያኒቱ ሰዎች አለመሆናቸውን ተገንዝበናል። የቤተክርስቲያን ሰዎች ቢሆኑ ኖሮ ከሲኖዶስ ውጭ አይሆኑም። እንዴ ሲኖዶስን የማያውቅ ክርስቲያን ነኝ፣ ቤተክርስቲያን የኔ ነው ብሎ መናገር አይችልም በጭራሽ። አሁንም ይሄው ነው ያሉት። ሲኖዶስን ለይስሙላ ነው፣ ተከታይ እንዳያጡ ነው ለጊዜው በሲኖዶስ ነን። ነገር ግን በመንፈሳዊ በኩል እንጂ በሌላው አንተባበርም አናውቀውም የሚሉት ተከታይ እንዳያጡ ምዕመናን እንዳይሸሿቸው ነው። በፍጹም የቤተክርስቲያን ዓላማ የላቸውም እነዚህ ሰዎች። አዎ በአንዳንድ ድርጅት እየጠቀሱ ይሄ ማን ነው ለወያኔ ሊያስረክቡ ነው የሚባል ወያኔ የአንድ ድርጅት ስም ነው። የኢትዮጵያ መንግስትም ዓላማውን ነግረናቸዋል። ምንም ይሄ ምክንያት አይሆንም። እነሱ ክርስቲያኖች ናቸው። ክርስቲያኖች እስከሆኑ ድረስ የክርስቲያኑን ስራ መከታተል አለባቸው። ቀኖና ቤተክርስቲያን ማፍረስ የለባቸውም። በቀኖና ቤተክርስቲያን መሰረት እያገለገሉ ትግላቸውን የሚከለክላቸው የለም። የፈለጋቸውን ያህል የፖለቲካቸውን ስራ ያካሂዱ። ቤተክርስቲያን ውስጥ ግን የፖለቲካ ስራ መስራት የለባቸውም። ይችን ቤተክርስቲያን ወደ ፖለቲካ ዳራሽነት ለመለወጥ ዓላማ እንዳላቸው ነው የተረዳሁት። በበኩሌ በጣም ነው ማዝነው። አሰራራቸው ሁሉ ጥሩ አይደለም። ደግሞ የኢትዮጵያን ጀግኖች ዓላማ አኮላሽተውታል። የኢትዮጵያ ጀግኖች ከጀግኖች ጋር ነው የሚታገሉት። አዎ ቤተ ክርስቲያን ገብተው ደካማ አይደበድቡም። አዎ መነኮሳትን አይገፉም። ሃይማኖታቸውን ያከብራሉ። የሃይማኖቱን ሰዎች ያከብራሉ። እነዚህ ገብተው መነኩሴ መግፋት፣ መነኩሴ ማሳዘን፣ ቤተ ክርስቲያኑ መረበሽ፣ ቃለ እግዚአብሔር ማቋረጥ፣ ክርስትና እንዳይነሳ ማድረግ ይሄ ነው እንደ ክርስትና። ውድ ተመልካቾቻችን እንግዲህ የነዚህ ሰዎች ችግር የአስተዳደር ሳይሆን የእምነትና የፖለቲካ እንደሆነ ከሁለቱም ያመጣና የረብሻ መሪዎች ንግግር መገንዘብ እንችላለን። ይህ በእንዲህ እንዳለ አቶ ጌታቸው
ራሳቸውን በቤተ ክርስቲያን ላይ ፈላጭና ቆራጭ አድርገው ሾመው ወንድሞች በህብረት ቢቀመጡ መልካም ነው የሚለውን አምላካዊ ቃል በመዘንጋት ለአምልኮትና ለምስጋና የመጣውን ህዝበ ክርስቲያንና የሃይማኖታችንን መሪዎች የሆኑትን ብፁዓን አባቶቻችንን ለምን ቤተ እግዚአብሔር መጣችሁ ከቤቱ ውጡ እያሉ ተራ የሆነውን ቀርቶና ፉከራቸውን ሲያሰሙ እናያለን። ለሌሎች ቤተ ክርስቲያን የመጣችሁ ከስላሴ ከገብርኤልና ከሌላ ቤተ ክርስቲያን የመጣችሁ ከውጭም የመጣችሁ ይህ በህግም ቢሆን በቤተ ክርስቲያንም ህግ ቢሆንም አግባብ አይደለም። ወንድማማችነትን የሚያጠፋ ነው። ለንደን ላይ ሰው ሀገር ላይ ነው ያለነው። ተቻችለን መኖር መቻል አለብን። ለመቻቻል አንዱ ቤት ውስጥ ጣልቃ አይገባም። ኖር ነው ቤታቸው ቅሩ ደፍራቸው ቤታችን ከመጣችሁብን ከደጋገማችሁብን የእናንተን ቤት እናውቀዋለን። ስለዚህ እናንተም ባካችሁ እንደ ወንድም እንደ እህት ተባብረን ሰው ሀገር ነው ያለነው እንኖር። በጉዳያችን በውስጥ ጉዳያችን ጣልቃ እንግባ። ሃይማኖታችን አንድ ነው። እናንተም የኢትዮጵያ ኦርቶዶክስ እምነት ተከታዮች ናችሁ፣ እኛም ነን። ችግራችን የሃይማኖት ሳይሆን ነውና ያስተዳደር ነው። በአስተዳደር ጉዳያችን ውስጥ ባካችሁ ጣልቃ አትግቡብን። አባንጦስ ለ7 ዓመት አልመጡም፣ አልጋበዝነውትምና አሁንም አልጋበዝነውትም። ሳንጋብዞ አትምጡ። ወደፊት ጸባው ካማረን ልንጋብዞት እንችል ይሆናል። አሁን ግን አልተጋበዙም። ባኮትን የርሶ መምጣት አይጠቅመንም፣ ለርሶ የማይዋጣውትና እባካችሁ አምጡብን። በሌላ በኩል ደግሞ እኚህ ሰውዬ የእሳቸውን ዓላማ ደጋፊ የሆኑ የማንኛውም የእምነት ተከታይና የነጻነት አውጪ ድርጅቶችን ወደ እግዚአብሔር ቤት ኑ አብረን እንረብሽ ሲሉ ይሰማሉ። እስቲ ይህንን ንግግራቸውን ከራሳቸው አንደበት እንስማው። ድርጅቶቹ ብዙ አሉ። ለንደን ያለው ስንት ሺህ ህዝብ ነው ያለው? ብዙ ነው ያለው አይደለም? የኛ ያክል ብቻ አይደለም። ብዙ ድርጅቶች አሉ። በኮሚኒቲ ደረጃ ለሰብአዊ መብት እንታገላለን፣ ሀገራችን ነጻነት እንዲመጣ እንታገላለን የሚባሉ ድርጅቶች አሉ አይደለም እንዴ? መጀመሪያ እኮ ነጻነት የሚጀምረው ከቤት ነው። ተነጥቀን ከቤታችን ወጥተናል አይደለም እንዴ? ስለዚህ ቤት ቁጭ ብሎ 8000 9000 ማይል ያለውን ችግር ቀርፋለሁ ከማለት በፊት እዚሁ ያለው መቅረፍ ያስፈልጋልና ይህ የመብት ጥያቄም ጭምር ስለሆነ እናንተም ተባበሩ። በየሳምንቱ እዚህ ነው። ስልታችን ሁሉ ጊዜ ግን አንድ አይነት ነው ብላችሁ እንዳትጠብቁ። እውነትን ከእውነት ለማድረስ ፍትህን ለማስፈጸም ስልታችን የተለያየ ይሆናል። ቅድም እንደተነገረው ከስላሴም ከሌላም ቤተክርስቲያን እዚህ መጥተው በእኛ ቤተክርስቲያን ጣልቃ የሚገቡትን እኛም ቦታውን እናውቀዋለን። ዛሬም ልንሄድ እንችል ነበር፣ ግን በደንብ አድርገን እንሄዳለን። እዛም ቢሆን እኛም ሄደን ተቃውሟችንን እና እነሱም ፔኑ እንዲሰማቸው እናደርጋለን። ቤታቸው ቅሩ ደፍራቸው ቤታችን ከመጣችሁብን ከደጋገማችሁብን የእናንተን ቤት እናውቀዋለን። እንግዲህ እንደተመለከትነው በቅድስት ቤተክርስቲያን ላይ እየደረሰ ያለው ፈተና ከውጪ የሚመጣ ብቻ ሳይሆን ልጆቼ ብላ ከእናት በላይ እናት ሆና ያሳደገቻቸው ዛሬ ከአሕዛብ ፈተና ባላነሰ መልኩ እየተፈታተኗት ይገኛሉ። በእርግጥ በዚህ ቪዲዮ ላይ የምንመለከታቸው ጥቂት ግለሰቦች አንተ የዛኛው ቤተክርስቲያን ነህ፣ አንተ የዚህኛው ቤተክርስቲያን ነህ፣ አንተ ደግሞ የኛ ነህ እያሉ ለመከፋፈል ሲሞክሩ በተለያዩ አጋጣሚዎች አይተናልም ሰምተናልም። ነገር ግን ቅዱሳን ሐዋርያት የመሰረቷት አንዲት ቤተክርስቲያን ብለን አንድነቷን የምናምንኛ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ የሆንን ክርስቲያኖች ይህንን የክህደት የመለያየትና የመነጣጠል አስተምሮን ልንቃወምና በበለጠ አንድነታችንን አጠናክረን ክልልና ደብር ሳይወስነን ስለ አንዲት ቤተክርስቲያን እጅ ለእጅ ተያይዘን የሰው ሐሳብ የሚመስለውን ነገር ግን የወደቀውን የዲያብሎስ መንፈሳዊ ውጊያ የሆነውን የመከፋፈልን መንፈስ በመቃወም ወገባችንን በእምነት በእግዚአብሔር ቃል በመታጠቅ በወኔ መጋደላችን ከደምና ከሥጋ ጋር አለመሆኑን ተረድተን ይልቁንም ከርኩሳን መናፍስት በሰማይ ላይ ካሉት ከዲያብሎስ ሰራዊት ጋር መሆኑን ተገንዝበን ጸንተን በእምነት በመቆም አንድነታችንን ከነጣቂ ተኩላ ቃል እግዚአብሔርን ጋሻ መከታ በማድረግ በጽናት ከጸኑት ጋር እንቁም። ወደ ኤፌሶን ሰዎች ምዕራፍ 6 ከቁጥር 1 እስከ ቁጥር 10። ወስብሐት ለእግዚአብሔር።
Good.